ሰላም አድማጮች እንደምናላችሁ የሰዓቱን ሰበርና ትኩስ መረጃዎቻችንን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም በቅናት ሚስቱን በአሰቃቂ ሁኔታ ገሎ ከሀገር ለመጥፋት ሲል በሚገርም ሁኔታ ስለተያዘው ግለሰብ የምንነግራችኋለን። የዳኝነት ፍርድን በመስጠት ላይ እያለች በጥይት ስለተገደለችው ዳኛ ወርቄ የፌዴራሉ ጠቅላይ ፍርድ ቤት የሰጠው ምላሽ፣ የአትሌቷ አስነዋሪ ተግባር አነጋጋሪነቱ አሁንም ቀጥሏል። ከዓለም አቀፍ አሜሪካና ኢራን ለመጨረሻው ፊርማ መዘጋጀታቸውን ፓኪስታን ስለማስተዋወቋ በዓለም አቀፍ ጉዳያችን እንመለከተዋለን። እነዚህንና ሌሎች ጉዳዮችን አብራችሁን ካላችሁ ታደምጣላችሁ። በቅድሚያ ወደ ያዝነው ጉዳያችን አለፍ። ከአትሌት ጉዳፍ ጸጋዬ የተሰጠ አስቸኳይ ምላሽና የተጣለባት እገዳን በተመለከተ የተለያዩ መረጃዎችን ዓለም አቀፍ ሚዲያዎች እየተቀባበሉት ነው። የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ዛሬ ባወጣው ይፋዊ መግለጫው ላይ እንደተናገረው በታዋቂው አትሌት ጉዳፍ ጸጋዬ ላይ የዶፒንግ ሕግ ጥሰትን ተከትሎ የ4 ወራት እግድ ውሳኔ ተላልፎባታል። ይሁንና አትሌቷ ውሳኔውን ተከትሎ በይፋዊ ፌስቡክ ገጿ ላይ ባደረገችው ስሜት ቀስቃሽ ማብራሪያ ነገሩ ከማንኛውም አበረታች መድኃኒት ፍላጎት ውጭ መሆኑንና ከወሊድ ፈርቲሊቲ ሕክምና ጋር የተያያዘ መሆኑን በይፋ ገልጻለች። የዓለም አትሌቲክስ ኢንቴግሪቲ ዩኒቲ እንደ አውሮፓውያን አቆጣጠር በዲሴምበር 5 ቀን 2025 ከውድድር ውጭ ባደረገው ድንገተኛ ፍተሻ በአትሌቷ ላይ ሌትሮዞል የተባለ የተከለከለ ንጥረ ነገር እንዳገኘባት ነው የተናገረው። ጉዳዩ በዓለም አቀፍ የጸረ ዶፒንግ ኤጀንሲና በኢንቴግሪቲ ዩኒቲ ሲመረመር የቆየ ሲሆን ከአትሌቷ ጋር በተደረገ የጋራ ስምምነት መሰረት እንደ አውሮፓውያን አቆጣጠር ከሰኔ 1 ቀን 2026 ጀምሮ እስከ መስከረም 30 ቀን 2026 ዓ.ም ድረስ የሚቆይ የ4 ወራት እግድ ተጥሎባታል። ከዚህ እግድ በተጨማሪም አትሌት ጉዳፍ ጸጋዬ እንደ አውሮፓውያን አቆጣጠር ከዲሴምበር 5 ቀን 2025 ጀምሮ በየትኛው መድረክ ያስመዘገበቻቸው የውድድር ውጤቶች በሙሉ እንዲሰረዙ የተወሰነ ሲሆን ያገኘቻቸው ሜዳሊያዎች፣ የገንዘብና የቁሳቁስ ሽልማቶች በሙሉ ተመላሽ እንዲሆኑ ታዘዋል። ይህም የሕግ ጥሰት ሊከሰት የቻለው ከአትሌቷ ጤንነት ጋር በተያያዘ በተሰጠ የሕክምና ፍቃድ አገልግሎት ምክንያት መሆኑ በመግለጫው የተመላከተ ሲሆን አሁን የተሰጠው ውሳኔም ይግባኝ የማይቀርብበትና የመጨረሻው መሆኑ ታውቋል። እርጉዝ ነኝ፣ ልጄ ሲወለድ ወደ ስፖርቱ እመለሳለሁ። የአትሌት ጉዳፍ ጸጋዬ ምላሽ። አትሌት ጉዳፍ ጸጋዬ ውሳኔውን ተከትሎ በገጿ ላይ ባሰፈረችው መልእክትም የሁኔታውን እውነተኛ ገጽታ ለአድናቂዎቿ በሚከተለው መልኩ አጋርታለች። ይህንን መረጃ ለሁላችሁም ማጋራት ፈልጋለሁ። ሌትሮዞል የተባለውን ተጨማሪ መድኃኒት የወሰድኩት በሐኪሜ ትዕዛዝ መሰረት የወሊድ አቅሜን ወይም ፈርቲሊቲ ለማስተካከል በነበረኝ የሕክምና ሂደት ምክንያት ነው ስትል ተናግራለች። በአሁኑ ሰዓት እርግዝናዬ በጥሩና ፍጹም በሆነ ሁኔታ ላይ ይገኛል። ልጄም በሰላም እንደተወለደ ፈጥኜ ወደምወደው የስፖርት መድረክ ለመመለስ ተስፋ አድርጋለሁ። ለመላው አድናቂዎቼ ስለምታሳዩኝ ፍቅር ከልብ አመሰግናለሁ። ሁላችሁንም በጣም ናፍቄያችኋለሁ። እንዲሁም ሁኔታውን በበጎ ለተረዱልኝና ድጋፍ ላደረጉልኝ የአትሌቲክስ ኢንቴግሪቲ ዩኒቲ አባላት ምስጋናዬ የላቀ ነው። ጉዳፍ ጸጋዬ ደስታ። ለአትሌት ጉዳፍ ጸጋዬ መልካም እርግዝና አሊያም የጤንነት ጊዜ እንዲሆንላት ዝግጅት ክፍላችን ይመኛል። ወደ ሌላኛው ትኩረትን ወደ ሳበው ጉዳያችን አለፈን። በችሎት ዳኝነት እየሰጠች በጥይት የተገደለችውን ሟች ዳኛ ወርቄን በተመለከተ የፌዴራል ጠቅላይ ፍርድ ቤት መግለጫ ገና መመልከቴ ነው ሲል ምላሽ ሰጠበት። የፌዴራሉ ጠቅላይ ፍርድ ቤት መግለጫ ተገቢም ወቅታዊም ነው፣ ነገር ግን ከመግለጫው ያለፈ ጠንካራ እርምጃዎች በመውሰድ የዳኝነት አካሉ ራሱን ማስከበርና ኢትዮጵያ በሕግ ብቻ የምትመራ ሀገር እንደሆነች ማሳየት አለበት ብለዋል። እውነት ለመናገር ገዳይ የጦር መሳሪያ ታጥቆ ችሎት እንዲገባ እንዴት ተደረገ የሚለው በራሱ ብዙ ጥያቄ የሚያስነሳ ቢሆንም በኢትዮጵያ ዳኞችና የፍትህ ባለሙያዎች እያለፉበት ያለው መራራ ሕይወት እጅግ የሚያሳዝን ነው። የፍርድ ቤት ሰራተኞችም የዳኝነት ተቃዋሚ ነጻነት አንዱ አካል መሆን ሲገባቸው በአስፈጻሚው አካል እየደረሰ ባለው አሉታዊ ሚና የዳኝነት ነጻነት አደጋ ተጋርጦበታል ተብሏል። ዳኞች፣ የጉባኤ ተሿሚዎች፣ በተለይም የተከላካይ ጠበቆች ደህንነትና የዳኝነት ተቋማዊ ነጻነት በተሟላ ሁኔታ ለማስከበር ብዙ ርቀት መጓዝ ይጠይቃል። የፍርድ ቤት ተቋማዊ ነጻነት በሕግ በተመለከተው አግባብ ለማስከበር ብዙ መስዋዕትነት ይጠይቃል ነው የተባለው። ላብነትም የዳኞችና የአስተዳደር ጉባኤ ተሿሚዎች የጤናና የሕይወት መድን በሕግ ተደንግጎ ተግባራዊ መደረግ እንዳለበትና ይህም ትኩረት ሊሰጠው እንደሚገባ ጠቅሷል። ለአንድ ሚኒስተር የቤት የአስቤዛና የስራ መኪና ከሙሉ ፕሮቶኮል ጋር እየተመደበለት ለአንድ በሀገር ማህበራዊና ኢኮኖሚያዊ ጉዳይ
ጉዳዮች ላይ የሚወስን ዳኛ ግን ከህዝብ ጋር እየተጋፉ ታክሲ ተሳፍሮ እንደሚሰራ ህዝቡ ያውቀዋል ግን ሲል ይጠይቃል። የአንድ ሚኒስተር ስራ አስፈጻሚ በፌዴራል ፖሊስ እየተጠበቀ ነገር ግን ዳኛ ምንም አይነት መንግስታዊ ጥበቃ እንደማይደረግለትስ ህዝቡ ያውቀዋልን? አንድ ሚኒስተር ለአስቤዛ ጭምር በህግ አስደንግጎ ያለ ሐሳብ እየፈነጨ ያለ ሐሳብ ስራውን ሲሰራ ሌሎችን በርካታ ጥቅማ ጥቅሞችን ሲያገኝ ይህ ምን ነው ትኩረት ተነሳው የሚለውን ጥያቄ ያስነሳሉ ሲሉም ይገልጻሉ። በአስፈጻሚው አንድ ዳይሬክተር ከዛ በላይ እስከ ሚኒስተር ድረስ ያለ ተሿሚ በኢትዮጵያ አየር መንገድ የቪአይፒ አገልግሎት እንዲያገኝ በህግ ተደንግጎ የተገበረ ነገር ግን ህገ መንግስታዊ እውቅና ያለው ፍርድ ቤት ዳኛ ከህግ አግባብ ውጪ ጫማውንና ቀበቶውን አውልቆ ተፈትሾ እንደማንኛውም የአየር መንገድ ተሳፋሪ እንደሚሳፈር ህዝቡ ያውቀዋልን የሚሉ ጥያቄዎች ተከታትለው ይሰማሉ። ለተከታዩ ጉዳያችን አለፈን። 700 ሺህ ብር ለበጎ አድራጎት አርቲስት ማራማዊት ለአንጋፋው አርቲስት ቤዛነሽ ለወገኖቿ እገዛ አደረገች። ታዋቂው አርቲስት ማራማዊት አባተ በእግር ኳስ ውድድር ያሸነፈችውን 300 ሺህ ብር ለበጎ አድራጎት ማዋሏን አስታውቃለች። አርቲስቷ ይህንን ገንዘብ በኩላሊት ህመም ምክንያት ዲያሊሲስ ለሚያደርጉ 2 ነጠላ እናቶች ለእያንዳንዳቸው 100 ሺህ ብር እንዲሁም ለአንድ የዩኒቨርሲቲ ተማሪ 100 ሺህ ብር በማከፋፈል ድጋፍ አድርጋለች። ማራማዊት ይህንን ተግባሯን በማስከተል ድንገተኛ የፋይናንስ ችግር ለገጠማት ለአንጋፋዋ የሙያ አጋሯ ለአርቲስት ቤዛነሽ 500 ሺህ ብር ድጋፍ በማድረግ በድምሩ 800 ሺህ ብር ለበጎ አድራጎትና ለወገን ደራሽነት ማዋሏ ተገልጿል። ይህንን የአርቲስቷን ተግባር በብዙዎች ዘንድ አድናቆትን ያገኘ ጉዳይ ሆኗል። በቅናት የተነሳ የገዛ ሚስቱን ከ10 ጊዜ በላይ በስለት በመውጋት ገሎ ወደ ደቡብ ሱዳን ሊያመልጥ የነበረው ተጠርጣሪ በቁጥጥር ስር ዋለ። በመቱ ከተማ አስተዳደር ጋዲሳ ኦዳ ገበያ መንደር የተባለ አካባቢ የተወለደው የ29 ዓመት ወጣት ግለሰብ የተለያዩ ስራዎችን በመስራት ራሱን ለመቻል በርካታ ጥረቶችን ሲያደርግ ቆይቷል። ስኬታማ ወጣት እንደነበረ ከግል ህይወቱ ታሪኩ መረዳት ማወቅ ተችሏል ሲሉም የመቱ ከተማ አስተዳደር ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር አሸብር ጌታሁን መናገራቸውን መገናኛ ብዙሃን እየዘገቡት ይገኛሉ። ነስረዲን ወንጀሉን እንዴት እንደፈጸመው ለማጣራትና የወንጀሉን ጉዳይ በክትትል ላይ ይገኛልም ተብሏል። አልውያ ታደሰ ከተባለች ወጣት ጋር በቤተሰብ ፍቃድ በአካባቢው ወግና ባህል ከ1 ዓመት በፊት ጋብቻ መስርተው የነበሩ ቢሆንም ጥንዶቹ ሰላማዊና የተረጋጋ ህይወት የነበራቸው ቢሆንም ከቅርብ ጊዜያት ወዲህ ግጭት ይስተዋል ጀመረ። በዋነኛነት መንስኤው ከመጠን ያለፈ ቅናት ለግጭታቸው መነሻም እንደነበር ተገልጿል። ባል ከቅርብ ጊዜያት ወዲህ በባለቤቱ ይቀና ነበር። በዚህም ባለቤቱ በምታደርጋቸው ነገሮች ከወትሮ በተለየ መልኩ ክትትልና ቁጥጥር ሲያደርግ ቆይቷል። በዚህም አጣብቂኝ ውስጥ የገባው ትዳር ግንቦት 26 ቀን 2018 ዓ.ም ሚስት ባለቤቷን በሌለበት ለባብሳ ከቤት መውጣቷን ለባል ወሬ ደርሷል። በዚህም ባል የሚስቱን ከቤት መውጣት እንደሰማ ሲከታተላል ቆይቶ ምሽት ወደ ቤቱ ይመለሳል። ቀን ከቤት የወጣችው ሚስት ወላጆቿ ዘንድ ደርሳ ቤት ገብታ ባለቤቷን ለራት እየጠበቀችው ነበር። በቅናት ሲበገን ያመሸው ባል ግን ምሽት 3 ሰዓት ተኩል ላይ ምንም ሳይናገር ባዘጋጀው ስለታም ጩቤ ባለቤቱን ቁጭ ባለችበት አንድ ጊዜ ደረቷ ላይ ይወጋታል። በዚህም አላበቃም። ከ10 ጊዜ በላይ የተለያዩ የሰውነት ክፍሎቿን በመውጋት በአሰቃቂ ሁኔታ ገሎ ይሰወራል። የአካባቢው ነዋሪዎች ጠዋት ላይ ነቅታ ወደ ስራዋ የምትሰማራዋ ሟች በተለምዶ ሰዓት ስራዋ ላይ ባለመገኘቷ ጠርጥረው ወዳልተዘጋው ቤት ሲገቡ እጅግ በሚዘገንን መልኩ በስለት ተወግታ ህይወቷ ማለፉን ያረጋግጡና ወዲያውኑ ለፖሊስ ሪፖርት ያደርጋሉ። ፖሊስ በንጋታው የደረሰውን ሪፖርት ተቀብሎ አስክሬኑን በማንሳት ለምርመራ ወደ መቱ ካርል ሆስፒታል ይልካል። በመቀጠልም ሰፊ ምርመራ ሂደቶችን ተከትሎ ባደረገው ምርመራ በተጠርጣሪነት ባለቤቷን መከታተል ይጀምራል። በዚህም መሰረት 29 ቀን 2018 ዓ.ም በጋምቤላ ከተማ ተሸሽጎ ወደ ደቡብ ሱዳን ድንበር ለማምለጥ ሲሞክር በጸጥታ አካላት በቁጥጥር ስር መዋሉን ምክትል ኢንስፔክተር አሸብር ጌታውን ጨምረው መናገራቸውን ብስራት ሬዲዮ ዘግቦታል። በመጨረሻም ወደ ተከታዩ ሰበር ዜናችን አለፈን። በዩናይትድ ስቴትስ እና በኢራን መካከል የሚደረገው የሰላም ስምምነት በሚቀጥሉት 24 ሰዓት ውስጥ ሊጠናቀቅ እንደሚችል ተገለጸ። የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ በይፋው የማህበራዊ ሚዲያ ገጻቸው ባስተላለፉት መልእክታቸው በዩናይትድ ስቴትስ እና በኢራን እስላማዊ ሪፐብሊክ መካከል ታሪካዊ ለሆነ የሰላም ስምምነት ከመቼውም ጊዜ በላይ መቃረቡን አስታውቀዋል። የስምምነት በሚቀጥሉት 24 ሰዓት ውስጥ ሙሉ በሙሉ ይጠናቀቃል ተብሎ የሚጠበቅ ሲሆን ፓኪስታን ስምምነቱ ወዲያውኑ
በኤሌክትሮኒክስ ዘዴ እንዲፈረም አስፈላጊውን ዝግጅት እያደረገች ትገኛለችም ተብሏል። የፊርማ ስነ ስርዓቱን ተከትሎ በሚቀጥሉት ሳምንት የቴክኒክ ደረጃ ውይይቶች እንደሚቀጥሉ የተገለጸ ሲሆን ጠቅላይ ሚኒስትሩ በንግግራቸው ለአሜሪካና ለኢራን በድርድሩ ወቅት ላሳዩት ቀጣይነት ያለው ቁርጠኝነት እንዲሁም ለአካባቢው ወንድም ሀገራት ላደረጉት ድጋፍ ከፍተኛ ምስጋናቸውን አቅርበዋል። ይህ ታሪካዊ የሰላም ስምምነት ለአካባቢው ዘላቂ ሰላም ጠንካራ መሰረት እንደሚጥል ሙሉ እምነት እንዳላቸውም ገልጸዋል። ይህ ዜና በዓለም ዙሪያ ለሚገኙ ሰላም ወዳድ ህዝቦች በሙሉ ትልቅ የምስራችና የደስታ ተስፋን የሰነቀ ነው ብለውታል። ሁልጊዜም ቢሆን ከጦርነት ሰላም ይልቃል፣ ለሰላሙ ደግሞ የሁሉም ወገን ድርሻና ተባባሪነት አስፈላጊ ነው በሚለው አጽንኦት ሰጥተውታል። ዓለም በጉጉት ሲጠብቀው የነበረው በመካከለኛው ምስራቅ ተፋፍሞና ተጋግሎ ለሶስተኛው የዓለም ጦርነት መነሻና መዳረሻ ይሆናል ተብሎ የሚጠበቀው የኢራን አሜሪካና እስራኤል ጦርነት አሁን መባቻውና መቋጫውን ያገኘ ይመስላል። ዓለም በጭንቀት በኢኮኖሚ ውድነት በኑሮ ጡዘት ስትሰቃይና ስትቸገር የከረመችበትን የሆርሙዝ ሰርጥ መዘጋት፣ የነዳጅ ዋጋ ውድነት፣ የሸቀጦች መናርና ተያያዥ ጉዳዮች ምናልባት በሁለቱ ሀገራት ስምምነት ችግሩ ይቃለል ይሁን የሚል የዓለም ህዝብ ተስፋና ምኞት እንደሆነ ቀጥሏል። አሁን ይህ ተስፋና ምኞቱ በፓኪስታን ድርድር ይፈታና ይቋጭ ይሁን አሊያስ ሀገራቱ እንደ ልማዳቸው በጦር ጀትና በሚሳኤል ሰማይና ምድሩን ያርሱት ይሆን? አብረን የምንከታተለው ይሆናል። እንደ ቢቢሲና አልጀዚራ ዘገባ ከሆነ ግን ተስፋ ሰጪ ሁኔታዎችን እየተመለከትን ነው የሚሉ መረጃዎችን በፊት ገጾቻቸው ላይ ይዘው ተገኝተዋል። የተከበራችሁና የተወደዳችሁ አድማጮቻችን ለሰዓቱ የያዝናቸው ትኩስና ወቅታዊ መረጃዎቻችን ያደመጣችኋቸውን ይመስሉ ነበረ። በሌሎች አዲስና ወቅታዊ መረጃዎች በድጋሚ እስክንገናኝ ድረስ ሰላም።